አብርሃምም አሞራዎችን አባረረ የሚል ቃል አለ። ለእግዚአብሔር አብርሃም መስዋዕትን ሊያደርግ በተነሳ ጊዜ ዋኖስ ወፎችን በየሁለት ከፍሎ ለእግዚአብሔር መስዋዕት ለማድረግ በተነሳ ጊዜ አሞራዎች አብርሃም ለእግዚአብሔር ሊያቀርብ የተዘጋጀውን ስጋ ለመብላት ሲመጡ አብርሃምም አሞራዎችን አባረረ ይላል። ዛሬ አንድ መልእክት ወደፊታችሁ ይዤ መጥቻለሁ። በህይወታችሁ ላይ በጸሎታችሁ ላይ እግዚአብሔር በመፍራታችሁ ላይ በእናንተ መሰዊያ ላይ የሚለቀቅ ከጨለማ ዓለም የሚለቀቅ ማንኛውም ታርጌት አድርጎ የሚመጣ መስዋዕታችሁን ሊበላ የሚመጣ የጨለማ ኃይል ከዚህ ሰዓት ጀምሮ ከዘመናችሁ ላይ የተባረረ ይሁን፣ ከላይፋችሁ ላይ የተባረረ ይሁን። በመሰዊያችሁ ላይ በትጋታችሁ ላይ የሚመጣ በአብርሃም መሰዊያው ላይ ከእግዚአብሔር ጋር በሚገናኘው መሰዊያው ላይ ነው አሞራው ስጋውን ሊበላ የመጣው። ግን አብርሃም ይህንን አሞራ አባረረ ይላል። ከዚህ ሰዓት ጀምሮ ተባረረ እያላችሁ ኮሜንት ላይ ጻፉ። ለሌሎችም ሼር አድርጉ፣ ኮፒ ሊንክ አድርጉ። ተባረኩ።